ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታዮች በሙሉ ዛሬ ደግሞ እስኪ ወደ ፒያሳ እየሄድኩ ነበርና ቀበሌ 13 ኤልሼፕ አካባቢ ሞር ቤቶቹ እየፈረሱ ምናምን ሳይ ምናልባት እስኪ ለማስታወሻነት ከጠቀመ ብዬ እስኪ ቀርጸዋለሁኝ። እንደምትወዱ ተስፋ አደርጋለሁኝ። ምናልባት ደግሞ ይህን አካባቢ የምታውቁት ሰዎች ወደ ጎሃ ሃይሌ ሪዞርት ምናምን ትመጡ የነበራችሁ ሰዎች ይህን አስፋልት ልታውቁት ትችላላችሁ። በፔፕሲው አካባቢ ነው። በምችለው አቅም ቀርጸዋለሁኝ። ትንሽ ስፔስ ምናምን ስለሚይዘኝ የቀረስኩ አይደለም። ያው ከቤት ጀምሬ ምናምን ያልቀረስኩት ለምን መሰላችሁ? አንደኛ አርፍጄ ነው የወጣሁት፣ ሁለተኛ ደግሞ ቤቴን በደንብ አላስተካከልኩትም። ሞር እስኪ ሳቢ እና ማራኪ አድርጌ አብሬ ምናምን ስወጣ ብዙ ጊዜ ያው ቁርስ አልበላም ምናምን፣ ግን ቁርስ ስለሌለ ማለት ነው። ግን እስኪ ቁርስ ምናምን እንደዚህ እየበላሁ አብረን እንበላለን እንደ ወንደ ላጤ ያሳያችኋለሁኝ። እና ደግሞ ደስ ብሎኛል። 130 ምናምን ሰብስክራይብ ገብቻለሁኝ። አሁን ስንት እንደሆንኩ አላውቅም፣ ግን 130 ነው ያለሁት አሁን ባለው ገበያ እና በጣም አርኪ ነው። ማመሰግናችሁ። ቲክቶክ ላይ ማታ 3 ሰዓት ሁሌም ላይቭ እገባለሁ እና ለምትሰጡኝ ፍቅር፣ በእኔ ደስታ ስትደሰቱ ምናምን ሳይ በጣም ነው ደስ ያለኝ። እጅግ በጣም አርኪ ነው። ማመሰግናችሁ። ለማንኛውም አሁን ቀበሌ 13 ኤልሼፕ አካባቢ በፔፕሲው መስመር አሳያችሁና ምናልባት ደግሞ ሙሉንም ላሳያችሁ እችላለሁኝ። ብቻ እስኪ ቪዲዮውን ጨርሳችሁ ዩት፣ ሰብስክራይብ፣ ሼር ማድረግ አትርሱ። ወዳችኋለሁ። ይመቻችሁ። እንግዲህ እንዳያችሁት ቀበሌ 13 በኮሪደር ልማት ላይ ይገኛል እና ምናልባት ለማስታወሻ ከተጠቀማችሁ ብዬ ነው የቀረስኩት። ሌላ ደግሞ ምንድነው ያው ፖስት ያደርኩ ስላልሆነ ለፖስት ብዬ ነው። በዚሁ አጋጣሚ አሪፍ የተቀረጹ ቪዲዮዎች አሉ። ነገር ግን በዚህች በትንሽ የፎሎወር ከምለቃት ትንሽ እንዲያድግ ብዬ ነው። እስኪ ቀጣይ እንደዚህ እንድቀርጽላችሁ የምትፈልጉት ቦታ ካለ ቀርጻለሁኝ። ከዛ ውጭ አንዳንድ የተሰሩ ስራዎች አሉ። እስኪ 500 እንግባና ከ500 በኋላ ቀጥ አድርጌ ይሰራላችኋለሁኝ። በእርግጠኝነት ደግሞ እስከ ጥምቀት ዋንኪ እንገባለን። ከዛ ውጭ ሰብስክራይብ ላደረጋችሁኝ ለሁላችሁም በጣም አድርጌ ነው ማመሰግናችሁ። ወዳችኋለሁ። ይመቻችሁ።